በዚህ ቪዲዮ የምናየው እንዴት ፕሮጀክት ፋይሎቻችንን ኮሌክት ማድረግ እንችላለን፣ እንዲሁም ደግሞ ለሰዎች እንዴት ነው ሼር ማድረግ የምንችለው አፍተር ኢፌክት ፕሮጀክት ፋይላችንን የሚለውን እናያለን ማለት ነው። በመጀመሪያ ለምሳሌ ይሄኛው ኮምፖዚሽን አለኝ እዚህ ፕሮጀክት ላይ ይሄ ኮምፖዚሽን የቱ ነው የሚለውን ለማወቅ እዚህ ፕሮጀክት ፋይሌ ላይ እዚህ ላይ ካሉት ኮምፖዚሽኖች የቱ ነው ይሄን ኮምፖዚሽን የሚይዘው የሚለውን ለማወቅ እዚህ ጋር ራይት ክሊክ አደርጋለሁ። ይሄ ዝርዝር ይመጣልኛል። እዚህ ጋር ሪቬል ኮምፖዚሽን ኢን ፕሮጀክት የሚለውን ይሄው እዚህ ጋር እንደምታዩት ዳይሬክት ይወስደኛል ማለት ነው። እዚህ ጋር ብዙ ኮምፖዚሽኖች አሉ። እዚህ ጋር ሰሌክት ራይት ክሊክ አደርጋለሁ። ከዛ በኋላ እዚህ ጋር ሪቬል ኮምፖዚሽን ኢን ፕሮጀክት ስል ቀጥታ ወደዚህ ይወስደኛል ማለት ነው። እዚህ ጋር አሁን ሰሌክት ተደርጓል ማለት ነው። ይሄንን ሰሌክት እንዳደረኩኝ ቀጥታ የት ይሄዳለሁ? እዚህ ፋይል ውስጥ ገባለሁ። ይሄው እንደምታዩት እዚህ ውስጥ ደግሞ በጣም ብዙ አማራጮች አሉኝ። ከዛ ዲፔንደንሲስ ውስጥ ገባለሁ። እዚህ ዲፔንደንሲ ውስጥ እነኚህ አማራጮች አሉኝ። ኮሌክት ፋይላችሁን ማድረግ ትችላላችሁ። ኮንሶሊዴት ኦል ፉቴጅስ፣ ሪሙቭ አንዩዝድ ፉቴጅስ፣ ሪዲዩስ ፕሮጀክት ማድረግ ትችላላችሁ። እዛ የተሰሩት እዚህ ውስጥ የማትፈልጉት ፕሮጀክት ካለ በጣም ብዙ ፋይል ጃንክ ፋይሎች ካሉ የዚህን ፕሮጀክት ብቻ አስቀርቶ እዚህን ፕሮጀክት ፋይል ብቻ ያስቀርና ወይም ፕሮጀክት ፋይል ብቻ ያስቀርና ወይም ደግሞ ፉቴጅ ሌሎችም ነገሮች ያስቀርና ሌሎቹን ሪሙቭ ያደርግላችኋል ማለት ነው። እዚህ ጋር ይሄ ሰሌክት መደረግ አለበት። እዚህ ፋይል ውስጥ ገብቼ ይሄኛው አክቲቭ እንዲሆንልኝ ለምሳሌ ሪዲዩስ ፕሮጀክት ብለው እዚህ ጋር ይሄን አማራጭ ያመጣልኛል። አሁን ይሄንን ለመስራት ይሄንን ኮምፖዚሽን እዚህ ኮምፖዚሽን ላይ የተጠቀምኳቸው እነኚህን ነገሮች ነው። እነኚህን ነገሮች ብቻ ነው ማለት ነው። ሌሎቹ አንኔሰሰሪ ናቸው። ይሄው ሪዲዩስ ያደርግላቸዋል ማለት ነው። አሁን ኦኬ ብያለሁ። ስለዚህ እዚህ ውስጥ የሚያስፈልጉኝ ይሄን ስራ ለመስራት የሚያስፈልጉኝ እነዚህ ነገሮች ብቻ ናቸው። እነኚህ ኮምፖዚሽኖች አሉ። ፕሪኮምፖዝ ያደርኳቸው እዚህ ውስጥ ሊኖሩ ይችላሉ። እዚህ ጋር እንደምታዩት እነኚህን የተጠቀምኳቸው ኢሜጆች አሉ። አንዳንድ ፉቴጅ ምናምን ነገሮች ሊኖሩ ይችላሉ። እነሱን ብቻ ያስቀርና ሌላውን ሪዲዩስ ያደርግልኛል እዚህ ኮምፖዚሽን ላይ እንዳለው ማለት ነው። አሁን ፋይል ላይ እዚህ ፕሮጀክት ላይ ይሄ ኮምፖዚሽን አክቲቭ መሆን አለበት። ዲፔንደንሲስ እገባለሁ። አሁን ይሄንን የሰራ ነው ሪዲዩስ አድርጎልናል። ሌላውን የማንፈልገውን ነገር በሙሉ አስወግዶልናል። ግን እዚህ ጋር መጠንቀቅ ያለባችሁ የአንዱ ማድረግ ትችላላችሁ። ያስወገዳቸውን ፕሮጀክቶች ሌሎች ፋይሎች ሊሆኑ ይችላሉ፣ ፉቴጆች፣ ሌሎች ነገሮችን የተጠቀማችሁትን እናንተ የተጠቀማችሁትን ነገር በሙሉ እንደገና ደግሞ አንዱ ማድረግ ትችላላችሁ፣ ይመለስላችኋል ማለት ነው። ሌላኛው ልንሰራ ያሰብነው የዚህን ፕሮጀክት ወይም ደግሞ ይሄን ፕሮጀክት ኮሌክት አድርገን ለሰው እንዴት ሼር ማድረግ እንችላለን የሚለውን ነው። ፋይል ገባሁኝ፣ ዲፔንደንሲስ ይሄው ኮሌክት ፋይልስ፣ ከዛ ይሄንን አማራጭ አምጥቶልኛል ማለት ነው። ይሄው እንደምታዩት ከዛም በኋላ እዚህ ጋር ይሄ ያው ኦልን ነው። እዚህ ጋር እነኛ አማራጮች አሉ። ፎር ኦል ኮምፕስ፣ ፎር ሴሌክትድ ኮምፕስ ምናምን የሚል አለ። ያው ኦል ነው የምንለው። እዚህ ጋር ጀነሬት ሪፖርት ኦንሊ የሚል አለ። ሪቬል ኮሌክትድ ፕሮጀክት ኢን ኤክስፕሎር ዌን ፊኒሽድ የሚለውን ሰሌክት አድርጓል። ከዛ እዚህ ጋር ኮሌክት እንለዋለን። በቀጥታ ይሄን ነው ኮሌክት ማድረግላችሁ የሚለውን ያመጣል ማለት ነው። ይሄው ፕሮጀክት ፋይል እዚህ ውስጥ እንዲያስገባልኝ ነው። ኒዊር የሚል ፋይል ሰጠዋለሁ። ቀጥታ ሴቭ እለዋለሁ ማለት ነው። ስለዚህ ይሄው ፕሮጀክት ፋይሌ ይሄ ነው። ምን ውስጥ እዚህ ውስጥ አስገብቶ ይሄው ፕሮጀክት ፋይሌ ኒዊር በሚል ፎልደር ይሄንን ሰጥቶኛል። ይሄ ፉቴጆቹን ለብቻ ይሄው እንደዚህን አስቀምጦልኛል። ይሄው አፍተር ኢፌክት ፕሮጀክቱ እዚህ ጋር ደግሞ ሪፖርት እገባለሁ። ኒው ኢየርም የሚለውን አሁን ለሰዎች ሼር ለማድረግ ከፈለኩኝ እቺን ለምሳሌ ፕሮፐርቲውን ሊያው 737 ኬ ነው። ይሄንን እናንተ ከፈለጋችሁ በነጠላ ብዙም ፋይሉ ሊጠፋ ስለሚችል እዚህ ጋር add to new
ይር ራር የሚለው ውስጥ አስገባዋለሁ ማለት ነው። ራር ውስጥ አስገባለሁ። በራር ፎርም አደረኩኝ። ሳይዙ 497 ነው። ይሄኛው ደግሞ 737 ነው። ስለዚህ ይሄንን ወደ ምፈልጉት ሼር ማድረግ ትችላላችሁ ማለት ነው። በእንደዚህ አይነት ሁኔታ ፋይላችሁን ኮሌክት እያደረጋችሁ አፍተር ኢፌክት ላይ ለሰዎች ሼር ማድረግ ትችላላችሁ። ይሄ ጥቅሙ ምንድነው? ብዙ ጊዜ ፋይሎቹን ለመሸጥ ስትፈልጉ፣ ለምሳሌ የሰራችሁትን ፕሮጀክት ለመሸጥ ስትፈልጉ፣ እንዲሁም ደግሞ ለሰው ማሳየት ሙሉውን ሁኔታ ፕሮጀክቱን ማሳየት ከፈለጋችሁ፣ ለተለያዩ ሚዲያዎች፣ የእናንተን ፕሮጀክት ለፈለጉ አካላቶች፣ ለተማሪዎች እንዲሁም ደግሞ እናንተም ፋይሉን ለማስቀመጥ ከፈለጋችሁ በቀላሉ በእንደዚህ አይነት ሁኔታ ፋይላችሁን አስቀምጣችሁ ሼር ማድረግ ትችላላችሁ ማለት ነው። ዛሬ ይህን በጣም አስተማሪ ወይም ደግሞ ጠቃሚ ቪዲዮ ሰርቻለሁ። በሚቀጥለው በሌላ አስተማሪ ቪዲዮ እስክንገናኝ ድረስ ባይ